ሰላም ውድ ኢትዮጵያውያን፣ እንግዲህ አሁን የመጣሁት ለአንድ ቁም ነገር ነው። ትብብራችሁን የምታሳዩበት መልካም አጋጣሚ ነው። አሁን ይህ የማሳያችሁ መጽሐፍ ሪዝን ኤንድ ሴክሬድ የተሰኘ በእንግሊዝኛ የተጻፈ የኢትዮጵያን ኦርቶዶክሳዊ የስነ መለኮት አስተምህሮና ፍልስፍና እንዲሁም እጅግ ጥንታዊ የሆነውን የኢትዮጵያን ታሪክ አቅፎ የያዘ እጅግ በጣም የተለፋበት እንግዲህ 15 ዓመት ያህል የተለፋበት ስራ ነው። መጀመሪያ የታተመው በፈረንጆች አቆጣጠር በ2015 ነበረ። ነገር ግን ለረጅም ዓመታት ታሽቶ በደንብ ተለቅሞ እጅግ በጠራ መልኩ አማዞን ላይ ቀርቧል። አሁን ይህን መጽሐፍ ዓለም እንዲያነበው ማድረግ ቢቻል አንደኛ ክርስትናዊ ኦርቶዶክሳዊ አስተምህሮ በውስጡ ስላለ ብዙዎች ወደ እምነት እንዲመጡ ይረዳል። በዛ ላይም ደግሞ ፍልስፍናዊ ሙግት ስለሆነ እግዚአብሔር መኖሩን፣ የክርስቶስን እውነተኛ ማንነት እንዲሁም ደግሞ ጥንታዊ ክርስትናን የኢትዮጵያን ኦርቶዶክሳዊ ተዋህዶ ክርስትና አስተምህሮ በውስጡ አለ። በዛ ላይ ደግሞ የኢትዮጵያን እውነተኛ ማንነት የዓለም ሕዝብም እንዲያውቅ እጅግ ጥንታዊ የሆነውን የኢትዮጵያን መሰረታዊ ታሪክ በውስጡ አቅፎ ይዟል ማለት ነው። የኢትዮጵያን ደግሞ ኦርቶዶክሳዊ እምነት እጅግ በውስጡ ያለውን ሀብት እና ሰው ማንነቷንም እንዲያውቅ የሚያደርግ ነው። ስለዚህ አሁን ይህ መጽሐፍ አማዞን ላይ ቤስት ሴለር እንዲሆን ማለትም ተደራሽነት እንዲኖረው በሰፊው እንዲነበብ ማድረግ ይቻላል። የፍልስፍናና የሃይማኖት ስራዎች ካቴጎሪ ውስጥ ቤስት ሴለር እንዲሆን ለማድረግ በአንድ ቀን ውስጥ 50 ሰው መጽሐፉን ቢያዝ ያ ብቻ መጽሐፉ ቤስት ሴለር እንዲሆን አማዞን ይህን መጽሐፍ እንዲያስተዋውቀው እይታ እንዲያገኝና እውቅና እንዲያገኝ ያደርጋል ማለት ነው። ዋጋው እንግዲህ አማዞን ላይ $20 ነው። እያንዳንዱ ሰው የቻለ አቅሙ ያለው ይህን መጽሐፍ አማዞን ላይ ኦርደር እንዲያደርግና እንዲያዝ መልእክቱን በሰፊው እንድታዳርሱ እንጠይቃለን ማለት ነው። በተለይ ደግሞ ኦርቶዶክሳውያን የሆናችሁ ይህን የማድረግ ጥቅሙን ትረዳላችሁ ብዬ አምናለሁ። አመሰግናለሁ። ይህን መልእክት በሰፊው እንድታዳርሱልኝ በአክብሮት እጠይቃለሁ። እንግዲህ ከ2 ቀን በፊት እንደምታውቁት ሪዝን ኤንድ ሴክሬድ ስለተሰኘው መጽሐፍ ተነጋግረን ነበረ። ይህ መጽሐፍ በውስጡ ኦርቶዶክሳዊ የስነ መለኮት አስተምህሮ ያለው ሲሆን በእንግሊዝኛ የተጻፈ የፊሎዞፊ ስራ ነው። እንዲሁም ደግሞ ቲዮሎጂ የስነ መለኮት አስተምህሮ ማለት ነው። ይህ መጽሐፍ ቤስት ሴለር እንዲሆን እውቅና እንዲያገኝ እይታም እንዲያገኝ በአማዞን በኩል ኦርደር እንድታደርጉ እንድታዙ፣ እንዲሁም ይህን በማድረጋችሁ መጽሐፉ ቤስት ሴለር መሆን እድል እንዳለው ነግሬያችሁ ነበረ። አሁን እንግዲህ በአጭር ጊዜ ውስጥ በአንድ ቀን ውስጥ በእናንተ ትብብር እንዲሁም ርብርብ መጽሐፉ በክርስቲያን ሚስቲሲዝም ኤንድ ቲዮሎጂ ቁጥር 61ኛ ደረጃ ላይ ደርሷል። ከሁሉ መጽሐፎች ማለት ነው። በጣም በብዙ ሺህ የሚቆጠሩ መጽሐፎች ነው ያሉት። ከነዛ ሁሉ 61ኛ ቶፕ 100 ውስጥ ገብቷል ማለት ነው። እንዲሁም በአንትሮፖሎጂ ቶፕ 45 ላይ ገብቷል ማለት ነው። አሁንም ይህ በጣም መልካም ነው። ይህ ሁሉ የሆነው በእናንተ ስራና በእናንተ ርብርብ ነው። አሁን እንግዲህ ቁጥር 1 ማድረግ እንደሚቻል እያሳየን ነው። ይህን ለማድረግ መጽሐፉ በአማዞን በኩል ኦርደር እንዲደረግ አሁንም መልእክቱን ብታስተላልፉ፣ ሁሉም እያንዳንዱ ለቤተሰቡም ለጓደኞቹም ቢናገር፣ መልእክቱ በመላው ኮሚኒቲያችን ውስጥ ቢዳረስ ይህ መጽሐፍ ቤስት ሴለር ሆኖ ነምበር 1 የመሆን እድል አለው። ይህ ደግሞ ጥቅሙ ምንድን ነው? ኢትዮጵያዊ የጻፈው ኦርቶዶክሳዊ ክርስትናዊ የፍልስፍና ስራ ወይም ፊሎዞፊካል ወርክ ሆኖ ይቀርባል ማለት ነው። ይህ በመሆኑ ይነበባል። በውስጡ ያለው የክርስትና አስተምህሮ ይታወቃል። ሰዎች ወደ እምነት እንዲመጡ ያደርጋል። አንደኛ ነገር መጽሐፉ በውስጡ 3 ሴክሽኖች አሉት። የመጀመሪያው ሴክሽን ቡክ 1 የሚባለው በውስጡ ያለው እግዚአብሔር ስለመኖሩ ዓለም አቀፍ የሆኑ የጥንት ፈላስፎችን የነሱን ስራዎችን ተገን አድርጎ እንዲሁም በተለያዩ የፍልስፍና ዘዴዎች የእግዚአብሔርን መኖር ለማሳየት የሚጥር ነው። ሁለተኛው ሴክሽን ወይም ቡክ 2 የሚባለው ደግሞ ስፔሲፊክሊ ክርስትናዊ የሆነውን ክርስቶስ አምላክ መሆኑን የሚያሳይ፣ ይሄ ደግሞ የተለያዩ የክርስቲያን ፈላስፎችን የጥንት የክርስቲያን ፈላስፎችም ዓለም አቀፍ የሆኑትን የእነሱንም ስራዎች እያጣቀሰ እንዲሁም ደግሞ ኢትዮጵያ የሆነውን ፐርስፔክቲቭም እያሳየ
የክርስቶስን አምላክነት ፍጹም ሰው ፍጹም አምላክ የሚለው የሚያሳይ ነው። ሶስተኛው ደግሞ የመጨረሻው ሴክሽን ትልቁና ዋናው ቡክ 3 የሚባለው ፍጹም የሆነ የኢትዮጵያ ኦርቶዶክሳዊ ተዋህዶ አስተምህሮ በውስጡ ያለው ነው። ይሄ ደግሞ ምንድነው? አንደኛ መንፈሳዊ የሆነውን አስተምህሮ አእማደ ምስጢር እንዲሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ልዩ የሚያደርጋት ነገር ምንድን ነው የሚለውን የሚያጠና ነው። ከብሉይ ኪዳን ጀምሮ ይዛው የመጣችውን ፕራክቲስ ወይም ደግሞ መንፈሳዊ ተግባራት ማለት ነው። እነዚህን የሚያንጸባርቅ ነው። በዋናነት ግን አስተምሮ ሰው ወደ እምነት ዋናው ቁም ነገሩ ላይ ፎከስ አድርጎ በፍልስፍናዊ በሆኑ ዘዴዎች የአመክንዮ ዘዴዎች ማለት ነው፣ እንዲሁም ሚስቲካል ወይም ደግሞ ምስጢራዊ የሆኑ አስተምሮች የሚያሳይ ነው ማለት ነው። ከዛም አልፎ ደግሞ ጥንታዊ የኢትዮጵያን ታሪክ ይሄ የአክሱምን ታሪክ ምናምን ሳይሆን ከዛ በፊት የነበረውን በጣም ጥንታዊ በመላው ዓለም ደረጃ የጥንት ኢትዮጵያውያን ያላቸውን አሻራ የሚያሳይ ነው ማለት ነው። ስለዚህ በጣም ልዩ የሆነ ስራ ነው። ይህ በዓለም እንዲነበብ የተጻፈውን በእንግሊዝኛ ነው፣ ግን እንግሊዝኛው ራሱ ፍልስፍናዊ የሆነ ጥልቅ የሆነ አካዴሚክ የሆነ እንግሊዝኛ ነው። ስለዚህ አሁን ይሄ በዓለም እንዲነበብ ማድረግ እየቻልን ነው ማለት ነው። ነምበር 1 እንዲሆን ከፈለጋችሁ በደንብ መልእክቱን እንድታዳርሱ ሰው ኦርደር እንዲያደርገው ማለት ነው። በደንብ በስፋት አማዞን ላይ ሰው ሁሉ ኦርደር ካደረገው በአንድ የተተኩሰው በ2 ቀን ውስጥ ነምበር 1 ነው የሚሆነው በሰለር። በዋናነት ላመሰግናችሁ ነው የመጣሁት። ስለዚህም ይህን እንቀጥልበት። የሚሆነውን ተመልሼ መጥቼ አፕዴት እሰጣችኋለሁ ምን ላይ ደረሰ የሚለውን። እናመሰግናለን። መልካም ጊዜ